ሰላም ተማሪዎች እንዴት ናችሁ? ዛሬ ከኔ ጋር የፕሪ ዩኒቨርሲቲ ሬሜዲያል ፕሮግራም ኮርስ ከሆኑት መካከል ኬሚስትሪን የምንወያይ ይሆናል ማለት ነው። በዛሬው ክላሳችን የሚሆነው 8 ቻፕተር ያሉትን ይህንን ኮርስ አውትላይኖቹን የምንነጋገር ይሆናል ማለት ነው። በሚቀጥሉት ቪዲዮዎች ደግሞ እያንዳንዱን ቻፕተር ዋን ባይ ዋን የምንመለከት ይሆናል ማለት ነው። የመጀመሪያው ቻፕተር አቶሚክ ስትራክቸር ኤንድ ፔሪዮዲክሲቲ ነው የሚለው። በዚህ በአቶሚክ ስትራክቸር ኤንድ ፔሪዮዲክሲቲ የመጀመሪያው ቻፕተር ስር 4 የሚደርሱ ሰብ ቶፒኮች ይኖራሉ ማለት ነው። የመጀመሪያው ቶፒክ the concept of atom አተም ምንድን ነው የሚለውን ጽንሰ ሐሳብ መጀመሪያ እንነጋገራለን ማለት ነው። ወደ ቀጣይ ርዕሶች ከማለፋችን በፊት የአተምን ምንነት እንነጋገርና በሁለተኛ ደረጃነት ደግሞ the discovery of subatomic particles subatomic particle የምንላቸው እነማን ናቸው? እንዴትስ ዲስከቨር ተደረጉ? ሰባቶሚክ ፓርቲክል የምንላቸው እንደ ኤሌክትሮን፣ እንደ ፕሮቶን፣ ኒውትሮን የመሳሰሉት ዲስከቨር እንዴት ተደረጉ? ከነሱ ጀርባ ያሉት ሳይንቲስቶች ማን ናቸው የሚለውን በዚህ ሰብቶፒክ ስር የምንመለከት ይሆናል ማለት ነው። ሶስተኛው ሰብቶፒካችን ደግሞ በቻፕተር 1 ማለት ነው the Bohr theory of hydrogen atom ነው። የሃይድሮጅን አተም ላይ የተሰጠውን ይህንን ቦሆርስ የተባለውን ቲዮሪ የምንነጋገር ይሆናል ማለት ነው። በአራተኛ ደረጃ የምንመለከተው አራተኛው ሰብቶፒካችን ማለት ነው the quantum mechanical models of atom የአተሞችን እንዴት ነው ኳንተም ሜካኒካል ሞዴሉ ምን ይመስላል የሚለውን በዝርዝር የምንመለከት ይሆናል። መጀመሪያ እንደተነጋገርነው ይህ ዩኒት የሚነግረን ስለ አቶሚክ ስትራክቸር ስለሆነ ማለት ነው። በዚህ በአራተኛው ሰብቶፒክ ስር ደግሞ ሌላ ንዑሳን 3 የሚደርሱ ቶፒኮች ይኖሩናል። የመጀመሪያው ቶፒካችን የሚሆነው the electromagnetic radiation and atomic spectra ምንድን ነው? ኤሌክትሮማግኔቲክ ራዲዬሽን ማለት ምን ማለት ነው? እንዲሁም ደግሞ አቶሚክ ስፔክትራስ ከአቶሞች ጋር የሚያገናኛቸው ነገር ምንድን ነው የሚለውን በዚህኛው ንዑስ ርዕስ ስር የምንመለከተው ይሆናል ማለት ነው። አሁንም በዚህ በኳንተም ሜካኒካል ሞዴልስ ኦፍ አተም ስር ሌላኛው የምንመለከተው ሁለተኛው ርዕስ ደግሞ ስለ ኳንተም ነምበርስ ነው። 4 የሚደርሱ ኳንተም ነምበሮች አሉ። ስለነሱ ኳንተም ነምበሮች በዝርዝር እንመለከታለን። ምንድነው ሐሳባቸው? ከነሱ ጀርባ ያለውስ ነገር ብለን በዲቴል በሚቀጥሉት ቪዲዮዎች ላይ የምንመለከተው ይሆናል ማለት ነው ስለ ኳንተም ነምበርስ። ሶስተኛው በዚህ በኳንተም ሜካኒካል ሞዴል ኤንድ አተም ቶፒክ ስር ያለው ሌላኛው ሰብ ቶፒካችን ደግሞ ማን ይሆናል ማለት ነው? ኤሌክትሮኒክ ኮንፊግሬሽን ኤንድ ፔሪዮዲክ ቴብል እንዴት ነው ኮንፊገር የሚደረጉት ኤሌመንቶች ኤሌክትሮኒክ ኮንፊግሬሽናቸው ምን ይመስላል፣ እንዲሁም ደግሞ ፔሪዮዲክ ቴብል ላይ ያላቸው አቀማመጥን በዝርዝር የምንመለከትበት ሌላኛው ንዑስ ርዕሳችን ይሆናል ማለት ነው። በአጠቃላይ ይህ ቻፕተር 1 ስለ አቶሚክ ስትራክቸር እንዲሁም ደግሞ ፔሪዮዲክሲቲ ይነግረናል ማለት ነው። በዩኒት 1 ይህንን ከተነጋገርን በቻፕተር 2 ምን እንነጋገራለን? ቻፕተር 2 ላይ የምናወራው ዋና ሐሳብ ስለ ኬሚካል ቦንዲንግ ኤንድ ስትራክቸር ነው። ቦንዲንግ ማለት ምን ማለት ነው? ኤሌመንቶች እርስ በራሳቸው እንዴት ቦንድ ያደርጋሉ፣ እንዴትስ ይቀመጣሉ፣ ስትራክቸራቸው አሬንጅመንታቸው ምን ይመስላል የሚለውን የምንመለከተው በዚህኛው ቻፕተራችን ይሆናል ማለት ነው። በዚህ ቻፕተራችን እንደ ቻፕተር 1 ሁሉ ሌሎች አበይት ወይም ደግሞ ንዑስ የምንላቸው ርዕሶች ይኖሩናል፣ ሰብቶፒኮች ይኖሩናል። በመጀመሪያ በቻፕተር 2.1 የምንመለከተው ኢንትሮዳክሽን ነው። ከምንም ነገር በፊት ኢንትሮዲስ ማድረግ ስለሚቀድም ኬሚካል ቦንዲንግ ምንድን ነው፣ ስትራክቸር ምንድን ነው የሚለውን ኢንትሮዲስ እናደርጋለን። እሱን ኢንትሮዲስ ካደረግን በኋላ ቀጣይ ምንድን ነው የሚሆነው? ታይፕስ ኦፍ ኬሚካል ቦንዲንግ ነው። የኬሚካል ቦንዲንግ አይነቶች፣ የተለያየ የኬሚካል ቦንዲንግ አይነቶች አሉ። ከነዛም መካከል በዚህ ስር የምንመለከተው 3ቱን ይሆናል ማለት ነው። የመጀመሪያው ማን ነው? አዮኒክ ቦንዲንግ፣ ሁለተኛው ኮቫለንት ቦንዲንግ፣ ሶስተኛው ደግሞ ሜታሊክ ቦንዲንግ ነው። አዮኒክ ቦንዲንግ እንዴት ይፈጠራል፣ ማን ይፈጥረዋል የሚለውን እንመለከታለን። ሌላኛው ኮቫለንት ቦንዲንግ ነው። ኮቫለንት ቦንዲንግስ እንዴት ነው ሀፕን የሚያደርገው? ከአዮኒክ ቦንዲንግ በምን ይለያል? ጥንካሬውስ ያለውን ሁኔታ አብረን የምንመለከት ይሆናል ማለት ነው። ሌላኛው ሶስተኛው የቦንዲንግ ታይፓችን የሚሆነው ማን ነው?
ሜታሊክ ቦንዲንግ ይሆናል ማለት ነው። ይህንን ስለ ኬሚካል ቦንዲንግ ከተነጋገርን በኋላ በዚህ በቻፕተር 2 ሌላኛው ሶስተኛው ሰብቶፒካችን የሚሆነው ማን ይሆናል? ቫላንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ። ልክ በቻፕተር 1 ላይ ስለ ቦሆር ቲዮሪ እንደተነጋገር ነው ቻፕተር 2 ላይ ደግሞ ስለምን እንነጋገራለን ማለት ነው? ስለ ቫላንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ በስፋት እንነጋገራለን። ይህ ቲዮሪ ምን ያነሳል? ከዚህ ቲዮሪ ጀርባ ያሉ ጽንሰ ሀሳቦችስ ኮንሰፕቶችስ ምንድን ናቸው የሚለውን በዝርዝር የምንመለከት ይሆናል ማለት ነው። በመጨረሻም በዚህ በቻፕተር 2 ላይ የምንመለከተው ስለ ቦንዲንግ ቲዮሪ ነው። ሪፐልሽን ቲዮሪን ካየን በኋላ ስለ ቦንዲንግ ቲዮሪ እንነጋገርና ቻፕተር 2ን እንጨርሳለን ማለት ነው። ሶስተኛው ቻፕተራችን ደግሞ ፊዚካል ስቴት ኦፍ ማተር ነው። ማተርን እናውቀዋለን። በታች ግሬድ ኬሚስትሪም ታውቁታላችሁ። ማተር የምንለው ኤኒቲንግ ዳት ሃዝ ማስ ኤንድ ኦኩፓይ ስፔስ ነው። ቦታ ሊይዝ የሚችል እና ማንኛውም ክብደት ያለው ቦታ ሊይዝ የሚችል ነገር ነው። እሱን እንዴት ደግሞ ስቴቶቹ ምንድን ናቸው? 3 ስቴቶች እንዳሉት እናውቃለን። እነሱን በዝርዝር እንመለከታለን እዚህ ቻፕተር ላይ ማለት ነው። ስለዚህ የመጀመሪያው ኢንትሮዳክሽን ነው። ኢንትሮዲውስ እናደርጋለን። ማተር ምንድን ነው የሚለውን፣ ፊዚካል ስቴቶቹ እነማን ናቸው የሚለውን ኢንትሮዲውስ እናደርጋለን ማለት ነው። ሁለተኛው ሰብቶፒካችን እዚህ ሜን ቶፒክ ላይ ደግሞ ኬኔቲክ ቲዮሪስ ኦፍ ማተር ነው። የማተርን ኬኔቲክ ቲዮሪን በዝርዝር እንመለከታለን ማለት ነው። ሶስተኛው ሰብቶፒኩ ደግሞ ፕሮፐርቲ ኦፍ ማተርስ፣ ማተር ምን አይነት ፕሮፐርቲ አላቸው? ፕሮፐርቲ በሁለት ይከፈላል፣ ኬሚካል እና ፊዚካል ፕሮፐርቲ ተብሎ። የማተሮች ፕሮፐርቲ ምን ይመስላል የሚለውን ደግሞ በዚህኛው ክፍል ላይ እንመለከታለን ማለት ነው። አራተኛው የዚህም የቻፕተር 3 ሰብቶፒክ የሚሆነው ደግሞ ጋዜስ ስቴት ይሆናል ማለት ነው። ቅድም እንደተናገርኩት 3 አይነት ስቴቶች አሉ ብለናል። ከነዛ ከ3ቱ የመጀመሪያው ስቴት ይሆናል ማለት ነው። ይሄ ጋዜስ ስቴት የምንለው ማለት ነው። እዚህ ጋዜስ ስቴት ላይ ደግሞ አንድ ፈንዳሜንታል የሆነ ቲዮሪ አለ። እሱ ምንድነው? ኬኔቲክ ሞለኪውላር ቲዮሪ ኦፍ ጋዝ ይሆናል። ቅድም ምን ብለናል? የማተርን ኬኔቲክ ቲዮሪ አይተናል በሁለተኛው ሰብቶፒካችን። እዚህኛው ደግሞ በጋዜስ ስቴት ስር ደግሞ ምን ይኖረናል ማለት ነው? ኬኔቲክ ሞለኪውላር ቲዮሪ ኦፍ ጋዝ ይኖረናል ማለት ነው። ይህንን ካልን ዘንድ ደግሞ ፌመስ የሆነውን ማንን እንነጋገራለን ማለት ነው? ጋዝ ሎ። ፌመስ የሆነውን ሎ which is the gas law፣ እሱን እዚህኛው ጋዜስ ስቴት ስር የምንነጋገር ይሆናል ማለት ነው። ሌላኛው ስቴት ኦፍ ማተር ማን ነው ማለት ነው? ሁለተኛው ሊኪዩድ ስቴት ኦፍ ማተር ነው ማለት ነው። ስለ ሊኪዩድ ስቴት ኦፍ ማተር ደግሞ ከጋዜስ ስቴት በመቀጠል እንመማራለን። እዚህ ሊኪዩድ ስቴት ላይ ደግሞ ሌላ 2 ሰብቶፒኮች ይኖራሉ። እነሱም የመጀመሪያው ፕሮፐርቲስ ኦፍ ሊኪዩድ ነው። ሊኪዩዶችስ ምን አይነት ፕሮፐርቲ ያላቸው፣ ምንድን ነው የሚያሳዩት ጸባይ? ከዚህ ጋር ተያይዞ ደግሞ 2 ዋና ዋና ሀሳቦችን እንነጋገራለን። እነሱም ሰርፌስ ቴንሽን እና ቪስኮሲቲ ነው። ምክንያቱም ስለ ሊኪዩድ እያወራን ስለ ሰርፌስ ቴንሽን እና ስለ ቪስኮሲቲ አለማውራት አይቻልም። ስለዚህ እነዚህ 2ቱን ሰርፌስ ቴንሽን እና ቪስኮሲቲ በዚህ ፕሮፐርቲ ኦፍ ሊኪዩድ ስር አያይዘን የምንማር ይሆናል ማለት ነው። ሌላኛው በሊኪዩድ ስቴት ስር ያለው ሰብቶፒክ ኢንተርሞለኪውላር ፎርስ ይሆናል ማለት ነው። እዚህ ሊኪዩድ ስቴት ላይ የምንመለከተው ደግሞ ኢንተርሞለኪውላር ፎርስን ይሆናል ማለት ነው። ሶስተኛውና የመጨረሻው ስቴት ኦፍ ማተር ማነው? ሶሊድ ስቴት ነው። ሶሊድ ስቴት ነው። በዚህ በሶሊድ ስቴት ስር ደግሞ ምን እንመለከታለን? ክላሲፊኬሽንስ ኦፍ ሶሊድን ነው። ሶሊድን እንከፋፈላለን። በምን ይከፈላል? እንዴት ይከፈላል? ለስንት ይከፈላል? የሚለውን ክላሲፊኬሽኑን የምንመለከት ይሆናል ማለት ነው። የመጨረሻው የቻፕተር 3 የመጨረሻው ቶፒክ ማን ይሆናል ማለት ነው? ፌዝ ትራንዚሽን። ፌዝ ትራንዚሽን ማለት ምንድነው? ከአንዱ ፌዝ ወደ አንዱ ፌዝ እንዴት ነው ትራንዚሽኑ ምን ይመስላል? ከሶሊድ ስቴት ወደ ሊኪዩድ ስቴት፣ ከሊኪዩድ ስቴት ወደ ጋዝ፣ ድጋሚ ከጋዝ ወደ ሶሊድ፣ እንዲሁም ደግሞ ከሶሊድ ዳይሬክትሊ ደግሞ ወደ ጋዝ ሊሆን ይችላል። ፌዝ ትራንዚሽኑ ምን ይመስላል የሚለውን እዚህ ቻፕተር ላይ የመጨረሻ ቶፒካችን ሆኖ እንነጋገረዋለን ማለት ነው። በቻፕተር 4 ደግሞ የምንመለከተው ስለምንድን ነው? ስለ ሶሉሽንስ ነው። ሶሉሽን ምንድን ነው የሚለውን ኢንትሮዲውስ እናደርጋለን የመጀመሪያው ክፍል ላይ ማለት ነው። በመቀጠል ታይፕስ ኦፍ ሶሉሽን ነው። በነገራችን ላይ እዚህ ኢንትሮዳክሽን ላይ ስለ ሶሉሽን ስንነጋገር በዛው
ስለ ሜክስቸር እናወራለን። ሁለት አይነት ሜክስቸሮች አሉ፣ ሄትሮ እና ሆሞ የምንላቸው ማለት ነው። እዚህ ጋር ሄትሮ ይኖርናል፣ እዚህ ጋር ደግሞ ሆሞ የሆኑ ሜክስቸሮች አሉ። ስለዚህ ስለ ሁለቱ በዲፕ የምንነጋገር ይሆናል ማለት ነው። ዲፈረንሳቸው ምንድን የሚለውን የሄትሮ እና የሆሞ ሜክስቸርን በዛው እናወራለን። በመቀጠል ታይፕስ ኦፍ ሶሉሽን ነው ማለት ነው። ታይፕስ ኦፍ ሶሉሽን ስንት አይነት የሶሉሽን አይነት አለ የሚለውን ደግሞ በሁለተኛው ሰብቶፒክ እንነጋገራለን ማለት ነው። ሶስተኛው ሰብቶፒካችን እዚህ ቻፕተር 4 ላይ ማለት ነው ሶሉሽን ፕሮሰስ። ምንድን ነው ሶሉሽን? ፕሮሰሶችስ ምንድን ናቸው? ፕሮሰስ ነው የምንመለከተው። ስለ ሶሉሽን ምን ፕሮሰስ ማለት ነው። ይህንን ከጨረስን በኋላ አራተኛው ንዑስ ቶፒካችን የሚሆነው እዚህ ቻፕተር 4 ላይ ሶልቢሊቲ ነው። ሶልቢሊቲ ምንድን ነው? ኮንሰፕቱ ምን ማለት ነው? ሶልቢሊቲ በራሱ የሚለውንና ሌሎች ተያያዥ ጉዳዮችንም ደግሞ እዚህኛው ንዑስ ክፍል ላይ የምንመለከት ይሆናል ማለት ነው። በነገራችን ላይ እናንተ ሪሚዲያል ተማሪዎች ናችሁ። ይህንን ደግሞ ከታች ግሬድ ጀምሮ ኬሚስትሪን መማር ከጀመራችሁበት ክፍል ጀምሮ እየተማራችሁት የመጣችሁት ስለሆነ አዲስ ይሆንባችኋል ብዬ አላስብም። የምታውቁት ነው። እሱን ደግሞ በደንብ አብራርተን ዲፕሊ እንነጋገራለን ማለት ነው። አምስተኛው እዚህ ቻፕተር 4 ስር ያለው ሰብቶፒካችን ደግሞ ማን ይሆናል? ስለ ሶልቢሊቲ ከተነጋገርን በኋላ ሶልቢሊቲ አስ ኢኩሊብረም ፕሮሰስ፣ ሶልቢሊቲ እንደ ኢኩሊብረም ፕሮሰስ ደግሞ እንዴት እንመለከተዋለን፣ ምን ማለት ነው የሚለውን ዲፕ ዳውን እያደረግን እንነጋገራለን ማለት ነው። ስድስተኛው ሰብቶፒካችን ቻፕተር 4 ላይ ማን ነው? the way of expressing concentration as a solution። way of expression concentration as a solution። እንዴት ነው ኮንሰንትሬሽንን ኤክስፕረስ የምናደርገው? ዌዮቹ ኤክስፕረስ የምናደርግበት ወይ ምን ይመስላል የሚለውን እንነጋገራለን ማለት ነው። ሰባተኛው ሰብቶፒካችን ቻፕተር 4 ላይ ፕሪፓሬሽን ኦፍ ሶሉሽን ነው። ሶሉሽን እንዴት ይዘጋጃል? አሁን ሶሉሽን ይሄ ነው፣ ሶሉሽን እንዲህ ነው፣ ሶሉሽን እንዲህ ነው ብለን ተነጋገርን አይደለ? እንዴት እናዘጋጃለን? ፕሪፓሬሽን ሜትዱ ምን ይመስላል እና ተያያዥ ጉዳዮችን እንመለከታለን እዚህ ቻፕተር ላይ ማለት ነው። የመጨረሻው የቻፕተር 4 ርዕሳችን የሚሆነው ማን ነው? ሶሉሽን ስቶይቺዮሜትሪ። ስቶይቺዮሜትሪ ምንድን ነው? ሬሾዎችን በመጠቀም ናውን እና አናውን የሆኑ ሶሉሽኖች ሊኖሩን ይችላሉ። ስለዚህ የሁለቱን ሬሾ በመጠቀም ስቶይቺዮሜትሪያቸው ግንኙነታቸው ምን ይመስላል የሚለውን የምንነጋገርበት የቻፕተር 4 የመጨረሻ ክፍል ይሆናል ማለት ነው። ቻፕተር 5 ላይ ደግሞ የምንመለከተው ስለ ኬሚካል ሪአክሽን ኤንድ ስቶይቺዮሜትሪ ነው። ስለ ሶሉሽን ስቶይቺዮሜትሪ ቻፕተር 4 ላይ የተወሰነ ነገር ብለናል። ወደ መጨረሻ ላይ ቻፕተር 5 ላይ ስለ ኬሚካል ሪአክሽን ኤንድ ስቶይቺዮሜትሪ ነው የምንመለከተው ማለት ነው። በዚህ ቻፕተር ስር ደግሞ ሌሎች ወደ 8 የሚደርሱ ንዑስ ርዕሳኖች ይኖሩናል ማለት ነው። መጀመሪያ ላይ እንደተለመደው ኬሚካል ሪአክሽን ምንድነው፣ ስቶይቺዮሜትሪ ምንድነው የሚሉትን በዝርዝር ኢንትሮዲዩስ እናደርጋለን ማለት ነው የመጀመሪያው ላይ። ሁለተኛው ላይ ደግሞ ስለ ኬሚካል ኢኩዌዥንስ እናያለን ማለት ነው። ኬሚካል ኢኩዌዥን ማለት ምን ማለት ነው፣ እንዴትስ ነው የሚሰራ የሚለውን እናያለን። ሶስተኛ ላይ the law of chemical reaction፣ የኬሚካል ሪአክሽን ህግጋቶች ምንድን ናቸው፣ ሎዎች ምንድን ናቸው፣ ሪአክሽን ስንሰራ ምንድን ነው የሚያስፈልገው፣ ሎዎቹ ምንድን ናቸው የሚሉትን በዲቴል እንመለከታለን ማለት ነው እዚህኛው ሰብቶፒክ ላይ። አራተኛው ሰብቶፒካችን የቻፕተር 5 ኢነርጂ ቼንጅ ኢን ኬሚካል ሪአክሽን ነው። አሁን ስለ ኬሚካል ሪአክሽን አውርተናል፣ ሎዎቹን ተነጋግረናል። ከዛ በመቀጠል ደግሞ ኢነርጂ ቼንጆች ኬሚካል ሪአክሽን ላይ የሚከሰቱ ኢነርጂ ቼንጆች ምንድን ናቸው፣ ምን ይመስላሉ የሚለውን በዝርዝር እንመለከታለን ማለት ነው። አምስተኛው ሰብቶፒካችን ቻፕተር 5 ላይ ታይፕስ ኦፍ ኬሚካል ሪአክሽን ነው። የኬሚካል ሪአክሽን አይነቶች ምንድን ናቸው? ሲንግል ዲስፕሌስመንት፣ ደብል ዲስፕሌስመንት፣ ኮምባሽን ሪአክሽን፣ ኮምቢኔሽን ሪአክሽን የምንላቸው የተለያዩ አይነት የሪአክሽን አይነቶች አሉ። እነሱን ታይፕስ ኦፍ ሪአክሽንን በዝርዝር አምስተኛው ሰብቶፒካችን ላይ እንመለከታለን ማለት ነው ቻፕተር 5 ላይ። ስድስተኛው ሰብቶፒካችን እዚህ ቻፕተር ላይ የሚሆነው ምንድነው? ኬሚካል ኢኩዌዥኖችን ባላንስ እናደርጋለን። እንዴት ነው ባላንስ የምናደርገው? ባላንስ ስናደርግስ ምን ነገሮች ያስፈልጉናል? ህግጋቶቹ ምንድን ናቸው? እንዴትስ አድርገን ነው ባላንስ የምናደርገው ኬሚካል ሪአክሽን የሚለውን
እዚህኛው ስድስተኛው ሰብ ቶፒካችን ላይ የምንመለከተው ይሆናል ማለት ነው። ሰባተኛው ሰብ ቶፒካችን ደግሞ ካልኩሌሽኖች ናቸው። አሁን ቁጥር ነክ ነገሮችን እንመለከታለን። እዚህ ጋር ካልኩሌት እናደርጋለን። እንዴት ነው ኬሚካል ፎርሙላ ላይ እንዲሁም ደግሞ ኬሚካል ኢኩዌሽን ላይ ያሉ ካልኩሌሽኖችን የምንመለከት ይሆናል ማለት ነው በሰባተኛው ሰብ ቶፒካችን ማለት ነው። የመጨረሻው ቶፒካችን የሚሆነው እዚህ ቻፕተር 5 ላይ ሬትስ ኦፍ ኬሚካል ሪያክሽን ነው። ሬት ምንድን ነው? ኬሚካል ሪያክሽን እንግዲህ አሁን በዝርዝር እየተመለከትን ነው። በተዋረድ እያየን ነው። ታይፖቹን እያየን ነው። ኢነርጂ ቼንጆቹን እያየን ነው። መጨረሻ ላይ ስለምን እናወራለን ማለት ነው? ሬትስ የምንለው ነገር ምንድን ነው? ሬት ኦፍ ኬሚካል ሪያክሽን ምንድን ነው የሚለውን ኮንሰፕቱን በደንብ በተብራራ ሁኔታ የቻፕተሩ መጨረሻ ላይ የምንመለከት ይሆናል ማለት ነው። ቻፕተር 6 ደግሞ ስለ ኬሚካል ኢኩሊብረም ይነግረናል። ኬሚካል ኢኩሊብረም ምንድን ነው፣ እንዴት ነው የሚለውን በዝርዝር የምንመለከትበት ቻፕተራችን ነው። እዚህ ቻፕተር ስር ደግሞ ወደ 6 የሚደርሱ ንዑሳን ቶፒኮች ይኖሩናል። የመጀመሪያው ኢንትሮዲውስ ነው። እንደተለመደው ቻፕተሮቹን ስንጀምር ኢንትሮዳክሽን ግድ ነው። ስለዚህ ኢንትሮዲውስ እናደርጋለን ማለት ነው። ኢንትሮዲውስ እናደርግ በዚህ በኢንትሮዳክሽን ላይ የምንመለከተው ሪቨርሰብል እና ኢሪቨርሰብል ሪያክሽን የምንላቸው አሉ። የሚመለሱና የማይመለሱ ወደ ነበሩበት ፖዚሽን የሚመለሱና የማይመለሱ ሪያክሽኖች ብለን የምንጠራቸው እነሱን በዲቴል እንመለከታለን። ሁለተኛው ደግሞ አቴንትመንት ኤንድ ካራክተሪስቲክስ ኦፍ ኬሚካል ኢኩሊብረም። ኬሚካል ኢኩሊብረም ምንድን ነው? ካራክተሪስቲክሶቹ ምን ይመስላሉ? ባህሪያቱ ምንድን ናቸው የሚለውን እንመለከታለን። ሶስተኛው ሰብቶፒካችን ቻፕተር 6 ላይ ኢኩሊብረም ኤክስፕሬሽን ኤንድ ኢኩሊብረም ኮንስታንት ነው። እንዴት ነው ኢኩሊብረም ኤክስፕሬሽን ምንድን ነው፣ እንዲሁም ደግሞ ኢኩሊብረም ኮንስታንትስ ምን ማለት ነው የሚለውን እናያለን ማለት ነው። አራተኛው ሰብቶፒካችን አፕሊኬሽንስ ኦፍ ዲስ ኢኩሊብረም ኮንስታንት። ይህ ኢኩሊብረም ኮንስታንት ደግሞ አፕሊኬሽኑ ምንድን ነው፣ ፋይዳው ምንድን ነው የሚለውን እንመለከታለን ማለት ነው። አምስተኛ ላይ በቻፕተር 6 ፌመስ የሆነው ፕሪንሲፕል አለ። እሱ ምንድነው? ሊቻተር ፕሪንሲፕል ነው። ይህንን ሊቻተር ፕሪንሲፕል እዚኛው ሰብቶፒክ ላይ በአምስተኛ ደረጃነት እዚህ ቻፕተር ላይ የምንመለከት ይሆናል ማለት ነው። በመጨረሻም ስለ ኢኩሊብረም ኤንድ ኢንዱስትሪ የሆነ ነገር እንነጋገርና ይህንን ቻፕተር የምናጠቃልል ይሆናል ማለት ነው። እሺ፣ በቻፕተር 7 ደግሞ የምንመለከተው ስለ ኤሌክትሮ ኬሚስትሪ ይሆናል ማለት ነው። ኤሌክትሮ ኬሚስትሪ ምንድን ነው የሚለውን እንመለከታለን። ይሄኛው ቻፕተር 8 የሚደርሱ ሰብቶፒኮች ይኖሩታል ማለት ነው። መጀመሪያ ላይ ኢንትሮዳክሽን ነው እንደተለመደው። ኤሌክትሮኬሚስትሪ ማለት ምን ማለት ነው ብለን ኢንትሮዲውስ እናደርጋለን። ሁለተኛው ሰብቶፒካችን ደግሞ ስለ ኤሌክትሪካል ኮንዳክቲቪቲ ነው የምንመለከተው። ምንድን ነው ኤሌክትሪካል ኮንዳክቲቪቲ ምን ማለት ነው የሚለውን በዝርዝር እንመለከታለን። ኤሌክትሪካል ኮንዳክቲቪቲን ካየን በኋላ ሶስተኛው ሰብቶፒካችን የሚሆነው ኦክሲዴሽን፣ ሪዳክሽን፣ ሪያክሽን ነው ማለት ነው። ኦክሲዴሽን ምን ማለት ነው? ሪዳክሽን ምን ማለት ነው? አንድ እንትን ኦክሲዳይዝድ አደረገ ስንል ምን ማለታችን ነው? ሬዲዩስድ አደረገ ስንል ምን ማለታችን ነው? ስለዚህ ኦክሲዴሽን፣ ሪዳክሽን፣ ሪያክሽንን በዚህኛው ሰብቶፒክ ስር እንመለከተዋለን ማለት ነው። አራተኛው ሰብቶፒካችን ቻፕተር 7 ላይ ማን ነው? ኤሌክትሮ ኬሚካል ሴል። ስለ ሴሎች እንነጋግራለን። ኤሌክትሮ ኬሚካል ሴሎች እናወራለን። ምንድን ነው ስለሚደረገው ነገር፣ ሪያክሽኑ፣ ስለ ኦክሲዴሽኑ፣ ስለ ሪዳክሽኑ፣ አጠቃላይ ስለ ኤሌክትሮ ኬሚካል ሴል በዝርዝር በስፋት እናወራለን ማለት ነው። አምስተኛው ሰብቶፒካችን የሚሆነው ማን ነው? ኤሌክትሮላይሲስ ኦፍ አኩዌስ ሶሉሽን። መጀመሪያ አኩዌስ ሶሉሽን ምን ማለት ነው የሚለውንም እናያለን። ከዛ ደግሞ ስለ አኩዌስ ሶሉሽን ኤሌክትሮላይሲስ ምንድን ነው የሚለውን እንነጋገራለን ማለት ነው። ስድስተኛው ሜን ቶፒካችን ደግሞ የሚሆነው ምንድነው? ኳንቲታቲቭ አስፔክትስ ኦፍ ኤሌክትሮላይሲስ። የኤሌክትሮላይሲስን ኳንቲታቲቭ ኖት ኳሊታቲቭ፣ ኳንቲታቲቭ አስፔክቱ ምን ይመስላል የሚለውን እናያለን ማለት ነው። ሰባተኛው ሰብቶፒካችን የሚሆነው ቮላቲክ ሴል ነው። ቮላቲክ ሴል ምንድነው? ቅድም እዛ ጋር ኤሌክትሮኬሚካልን ሴል ተነጋገር። አሁን ደግሞ ስለ ቮላቲክ ሴል እናያለን ማለት ነው፣ በዝርዝር ምን እንደሆነ ማለት ነው። በመጨረሻም አፕሊኬሽንስ ኦፍ ኤሌክትሮ ኬሚስትሪ፣ አጠቃላይ የቻፕተሩ አፕሊኬሽኑ ምንድነው? ኤሌክትሮ ኬሚስትሪን ምን ላይ ነው አፕላይ የምናደርገው፣ ምን ዘርፍ ላይ ጠቀሜታ ይኖረዋል የሚሉትን አፕሊኬሽኑን በዝርዝር እንመለከታለን ማለት ነው። ቻፕተር 7ን በዚህ ካጠናቀቅን ቻፕተር 8 ደግሞ ኢንትሮዳክሽንስ ኦፍ ኦርጋኒክ ኬሚስትሪ ነው የሚሆነው። ኬሚስትሪ በባህሪው የተለያዩ ብራንቾች አሉት። ከነዛ ብራንቾቹ መካከል አንደኛው ኦርጋኒክ ኬሚስትሪ ነው። ስለዚህ ኦርጋኒክ ኬሚስትሪ ምን እንደሆነ
እንመለከታለን። ይሄኛውም እንደ ሌሎቹ ቻፕተሮች ንዑሳን ርዕሶች ይኖሩታል ወይም ደግሞ ሰብ ቶፒኮች ይኖሩታል። 6 የሚደርሱ ቶፒኮች አሉት። የመጀመሪያው ኢንትሮዳክሽን ነው። ምንድነው ኦርጋኒክ ኬሚስትሪ? ከሌሎች የኬሚስትሪ አይነቶች የሚለየው ከምን አንጻር ነው? ኢንኦርጋኒክ ኬሚስትሪ፣ አናሊቲካል ኬሚስትሪ ከምንላቸው የኬሚስትሪ አይነቶች ምንድነው የሚለየው? እንዲሁም ደግሞ በራሱ ኦርጋኒክ ኬሚስትሪ ማለት ምን ማለት ነው የሚለውን ኢንትሮዲዩስ እናደርጋለን ማለት ነው። ሁለተኛው ደግሞ ክላሲፊኬሽንስ ኦፍ ኦርጋኒክ ኮምፓውንድስ ነው። ኦርጋኒክ ኮምፓውንዶች ምንድናቸው? መጀመሪያ ክላሲፋይ ይሆናሉ። ክላሲፊኬሽናቸው ምን ይመስላል የሚለውን ሁለተኛው ሰብቶፒክ ላይ የምንመለከት ይሆናል። ሶስተኛው ሰብቶፒካችን ደግሞ ሃይድሮካርበን ነው። ሃይድሮካርበን ማለት ምን ማለት ነው? በዚህ በሃይድሮካርበን ስር ደግሞ ክላሲፊኬሽኑን እናነሳለን። እንዴት ክላሲፋይ ይደረጋል? ኔሚንጉ እንዴት ነው? ስም አጠራራቸው፣ ሃይድሮካርበኖች ጥቅማቸው ምን ይመስላል፣ ዩዛቸው፣ እንዲሁም ደግሞ ጀነራል ፕሮፐርቲያቸው አጠቃላይ ባህሪያቸው ምን ይመስላል የሚለውን እናውቅበታለን፣ እንገነዘብበታለን ማለት ነው። አራተኛው ሰብቶፒክ ደግሞ በዚህ ስር የምንመለከታቸው ሌሎቹ አልኮሆል፣ ኢተር፣ አልዲሃይድ፣ ኬቶንስ፣ ካርቦክሲሊክ አሲድ እና ኢስተር የምንላቸውን የሃይድሮካርበን አይነቶች በዝርዝር ምን እንላለን ማለት ነው? እንነጋገራለን፣ እንማማራለን ማለት ነው። አምስተኛው ደግሞ ሰብቶፒክ ፋትስ ኤንድ ኦይልስ ነው። ስለ ፋትና ስለ ኦይል ምንነት፣ ባህሪ፣ አንድነት ምንድን ነው የሚመስሉት የሚለውን እንነጋገራለን። በመጨረሻም የቻፕተር 8 የሚሆነው ርዕሳችን ዩዝስ ኦፍ ኦርጋኒክ ኮምፓውንድስ ነው። ስለ ኦርጋኒክ ኮምፓውንዶች በደንብ አወራን። ክላሲፊኬሽናቸው፣ ኔሚንጋቸው፣ አጠቃላይ ያለውን ሁኔታ ካወራን በኋላ ጥቅማቸው ምንድን ነው የሚለውን በዚህ ቻፕተር ላይ ተነጋግረን ይህንን ቻፕተር እንደመድማለን ማለት ነው። በአጠቃላይ የሪሚዲያል ተማሪዎች ለኬሚስትሪ ትምህርት 8 ቻፕተሮች ኮርስ ኮንተንታቸው ይህንን ይመስላል። በቀጣይ ቪዲዮዎች ደግሞ እያንዳንዳቸውን ቻፕተር 1 by 1 ላይን በላይን እንነጋገራለን። አመሰግናለሁ። በኢንትራንስ ትሪክ የቴሌግራም ቻናልን ጆይን በማለት እኚህን የመሳሰሉ ቪዲዮዎችን ማግኘት ትችላላችሁ። ለሬሚዲያል ተማሪዎች ጥያቄዎችን፣ ቪዲዮዎችን፣ ሾርት ኖቶችን የመሳሰሉትን አጋዥ ነገሮች እዛው የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ኢንትራንስ ትሪክ ብላችሁ ጎብኙን። እናመሰግናለን።